ራሳቸው ገለው ራሳቸው ፎቶግራፍ አንስተው ለኛ ለቀው ራሳቸው መልሰው ሰልፍ ይጠሩናል። የገዳይ ክፉ እየገደለ ፎቶ እያነሳ ሟች ራሱ እንዴት ፎቶ ሊያነሳ ይችላል? አስቡት። እየሞተ መግቢያ እያጣ በየመንደሩ ልጆቹን ቀየውን ሰብሉን ንብረቱን መሰብሰብ በማይችልበት ሰብአዊ ፍጥሩነቱን ሊያድን በማይችልበት ሁኔታ ውስጥ ማን ራሱ ፎቶግራፍ ያነሳል? ማን ራሱ ቪዲዮ ያነሳል? ገዳይ ካላነሳ ወያኔ ታዛችን በረንዳችን ድረስ መጥቶ ደፈረን። በዋነኛው ጠላት ላይ እንመስረት ብለን ከቂጣችን የሚወጉንን ትተን በዋነኛው ጠላት ላይ ተረባርበናል። የጅብ አካሄድ ሄደናል። ጎበዝ ጅብ ጎን ለጎን ነው አይደል ሄደው አብረን ጎን ለጎን መሄድ ከሌለብን ሰዎች ጋር ስለ ጠላት ብለን ጎን ለጎን ሄደናል። እኛ እኔ ዝም ብዬ ሳይለ ራሴ ለመጎረር አይደለም። የአማራ አመራር እንደ ድግስ ፊኛ ድንገት አውጦ በሙቀት የሚፈነዳ ሳይሆን በአለት ላይ የተተከል ስለ ህዝብ የጸናን ሰዎች ስለሆነ እንጂ ይሄን እሳት ጠላቶቻችን ቢሸከሙት ኖሮ እነሱ ቢሆኑ ኖሮ ይሄ እሳት የወረደባቸው እንደ ፍልፈል በፍጥነት ነበር የሚጠፉት። እኛ ግን ጽኑ ስለነበርን በድንገት አብበን በድንገት አፍርተን አላጠፋንም። ይሄ የመጣው የአባቶቻችንን ጥበብ፣ የአባቶቻችንን ብልሃት፣ የአባቶቻችንን ትዕግስት፣ ባህል፣ ወግ በሚገባ ሰንቀን በመስራታችን ነው። እኛኮ የአማራ ክልል አመራር በቤተ መንግስት ነገር አብጦ ሄዱ ለለውጥ ሲል በቤተ መንግስት ውስጥ ሰው እርስ በርሱ ተጋሏል። የቅርብ ጊዜ ትዝታ ነው፣ የሩቅ ጊዜ ትዝታ አይደለም። የችግር መፍታችን ሁሉ መነጋገር ሳይሆን ጡንቻ የሆነባት ሀገር፣ ሰውም እንስሳቷም ስለ ምግብ የሚያስብበት የምግብ ሰቀቀን ያለባት ሀገር። ለምጣዱ ሲባል አይጧ ትለፍ። አይጧን መታለው ብለህ ምጣድክን ከመስበር የዘላለም መጋገሪያን ከማጣት እሷ እስክታልፍ መታገስ ነው የሚያዋጣው ተብሎ አልፈናል፣ ታግሰናል። የታገስናቸው ጀግኖች አይደሉም፣ አይጥ ናቸው። አሁን በየጉዳያቸው ገብተው ይሆናል እንጂ መዘን እናወጣቸዋለን። ብዙም ይከብድ አይደለም፣ ለፉከራ አይደለም ነገራችን። ጽንፈኛው በብሔር እሳት አቃጠለን፣ በሃይማኖት እሳት አቃጠለን ማለት መንግስትን ስታማ እንኳን ሳትተማመን በገዛ ሀገርህ ላይ ድምፅህን ስለምትሰጠው መንግስት ይመራኛል ስለምትምለው መንግስት እንኳን ለማማት አስበህ ለመናገር እንኳን ለፍርድ አይመችም። በብጥብጥ ውስጥ እገሌ ኢመደበኛ ነው እንምታው እንሰራው ብንል በጣም ውጥንቅጥ ነበር የሚመጣው። አሁን ህዝቡ የፈረደውን አይነት ፍርድ አናገኝም ነበር። አሁን ህዝቡን የፈረደውን አይነት ፍርድ ማግኘት የቻልነው እውነተኛ ስራ ስለሰራ ብቻ ሳይሆን በእውነተኛ ጊዜ ስለሰራ ነው። ጊዜ መርጠን በጥበብ ስለመራ ነው። እነሱ በየሰፈሩ ጀግና ጀግና ሲያጫውታቸው ምንም ያልገደለ ቀርቶ የሞተ ሰው ያላየ ሰው በሰፈር ውስጥ ጎፈሬ አበጥሮ ሲሸልልብን ሲሸናብን ዝም ያልነው ጉዳዩ እስኪጠራ ነው። መንግስት መሆናችንን ዘንግተን ነው አይደለም፣ ጉልበት አንተን አይደለም፣ ጥፋት እየጠፋ እንደሆነ ሳናቀርተን አይደለም። ራሳቸው አቅደው አስገድለውን ራሳቸው የራሳችንን ሞት ያሳዩናል። አሳይተውን ሰልፍ ውጡ ይሉናል፣ መልሰው ሊገሉን ከህዝባችን ጋር ያጣሉናል። ስለ ሞቱ ወገኖቻችን ሰልፍ እንውጣ ይለናል የዋሁ ህዝባችን። ትክክል ነው። መልሶ እንዲሞት ሌላ ድግስ ደግሰው ነው ግን ሰልፍ የሚያስወጡት። በውስጡ ቦምብ አስታጥቀው ህዝባችንን ተው። ሐዘኑ ሐዘናችን ነው። ሐዘኑ መራር ነው፣ እጅግ አስቀያሚ ነው። ግን ታገስ፣ ሰልፍ አይፈታውም ብለን ከህዝባችን ጋር እንታገላለን። እዚህ ከነሱ ቅስቀሳ ጋር እንታገላለን እና ሁሉም ነገር በእኛ ጥንካሬ በእኛ መራር ጽዋን እየተጋትን የነገን ንጋት እያየን ስለሄድን እንጂ ተራ ውጤት አይደለም ያመጣ ነው። ተራ ሰላም ማስከበር አይደለም። በማዕበል ውስጥ ያለችን መርከብ ማዕበሉ ሲያናውጣት ካፕቴኗ ቦታውን እንዳይዝ ሲደረግ ካፕቴኑ ቦታውን ይዞ ማዕበሉን እንዲያልፍ ማዕበሉን እንዲገስጽ መርከቧንም ወደምትፈልገው አቅጣጫ ወስዶ ምህለቋን እንድትይዝ ሊያደርግ እንደሚችል በማዕበል ውስጥ ብርሃንን ማየት የቻለ ካፕቴን ነን እናንተና እኔ። እኛ ያልተጣደብን እሳት አልነበረም። ይሄን እሳት የምናበርድበት መንገድ ትዕግስት ይኑረው እንስከን ብለን በሰከነ መንገድ የሐሰት ፕሮፓጋንዳው ሰው ማሰር ከብዶን እኮ አይደለም። አማራ እንዳይመስላችሁ ስለ አማራ አዝኖ የሚጽፈው በፌስቡክ የሚታየው በማህበራዊ ሚዲያ የሚታየው ስበሳችን ያባላልናል። እደግመዋለሁ፣ አንዳንዱ ያመጣው ስለ ሀገር መስዋዕትነት ከፍሎ የመጨረሻዋን እስትንፋስ ለመተንፈስ ሲያቃትት ከነበረ ሰው
አላግባብ ቀምቶ ነው። በሞት አፋፍ ላይ ያለን ሰው ገሎ ነው የቀማው። እናውቃለን። እነኛ ሟቾች ሳይቆጩን ቀርቶ አይደለም፣ የውስጥም የውጭም ጦርነት ይፈለግም ስለነበረ ታግሰን ያለፍነው በዛ ነው።